ኤአይ ሁማናይዘር ብንጠቀም ችግር አለው የምትሉኝ ሰዎች ምንም ችግር የለውም። ነገር ግን ኤአይ ሁማናይዘር እንዴት ይሰራል፣ ዲስአድቫንቴጆች ውስጥ ምንድናቸው የሚለውን አውቃችሁ ብትጠቀሙ መልካም ስለሆነ በዚህ ቪዲዮ ስለሱ አጭር ነገር አነሳላችኋለሁ። በመጀመሪያ ደረጃ ኤአይ ሁማናይዘር የሚሰራው ሴንተንስ ስትራክቸር እና ሌንግዝ በመቀየር ነው። እንደሚታወቁት ኤአይ ሴንተንሶችን በሚጽፍበት ጊዜ ሌንግዛቸውን እኩል ያደርጋል፣ ኮንሲስተንት ነው፣ ስትራክቸሩ ተመሳሳይ ይሆናል። የሰው ልጅ በሚጽፍበት ጊዜ ግን እነዚህን ነገሮች እኩል አድርጎ ሊያቀርብ አይችልም። በተወሰነ ደረጃ መዘበራረቅ ሊኖር ይችላል። አንድ አጭር፣ አንድ ረዥም፣ አንድ ሲምፕል፣ አንድ ኮምፕሌክስ እያደረገ መጻፉ ስለማይቀር ኤአይ ሁማናይዘሩም ትሬን በተደረገበት መንገድ እነዚህን ነገሮች አስተካክሎ በሰው ሁኔታ ለመጻፍ ይሞክራል ማለት ነው። በሁለተኛ ደረጃ ኤአይ ፍሪኩዌንትሊ ጀነሬት የሚያደርጋቸውን ቃላቶች ለይቶ በማውጣት በሲኖኒም የመተካት ነገር ኦር የሰው ልጅ ይጠቀማቸዋል ብሎ በሚያስባቸው ቃላቶች የመተካት ስራ ነው የሚሰራው። በሶስተኛ ደረጃ ደግሞ ስሜት ይሰጣል ወይም ስሜት ይጨምርባቸዋል። እንደምታውቁት ኤአይ ስሜት የለውም። አንድን ነገር በሚጽፍበት ጊዜ ሳይድ ይዞ የራሱን ሀሳብ ሊያስቀምጥ አይችልም። ነገር ግን የሰው ልጅ በሚጽፍበት ጊዜ የራሱ ስሜትና የራሱ የሚያምንበት ነገር ይኖረዋል ማለት ነው። ኤአይ ሁማናይዘርም ትሬን በተደረገበት መንገድ ያንን ነገር ኢንክሉድ ለማድረግ ጥረት ያደርጋል ማለት ነው። ታዲያ ኤአይ ሁማናይዘር ችግሩ ምንድነው ወይም ዲስአድቫንቴጁ ምንድነው ካላችሁኝ፣ የመጀመሪያው ሚኒንግ መቀየር ነው። ነገሮችን ለማስተካከል በሚሞክርበት ጊዜ ኦሪጂናል ሜሴጁን ይቀይርባቸዋል። ስለዚህ ጽሁፋችሁ ውስጥ ስሜት የማይሰጥ ወይም ሚኒንግ የማይሰጥ ይሆናል ማለት ነው። በተጨማሪም ኤአይ ዲቴክተሮችን ለመሸወድ በሚያደርገው ጥረት ውስጥ በጣም ሲሪየስ የሆነ ግራማቲካል ኤረሮችን ሊሰራ ይችላል። እነዚህ ኤረሮች የተጋነኑ ይሆኑና በኋላ የቴክስታችሁን ኳሊቲ ሊያወርዱ ይችላሉ ማለት ነው። ሶስተኛው ዲስአድቫንቴጁ ደግሞ አብዛኞቹ ኤአይ ሁማናይዘር ዌብሳይቶች ወይም ሶፍትዌሮች ክፍያ የሚጠይቁ ናቸው። ፍሪ ቨርዥን የላቸውም ወይም ካላቸውም ከ100 እስከ 250 ቃላቶችን ብቻ ለቅምሻ ያክል እንድትሞክሩ ያደርጓቸዋል እንጂ ክፍያ ጠይቋቸዋል። የመክፈል አቅም የሌላቸውና መክፈያ መንገድ የሌላቸው ሰዎች መጠቀም አይችሉም ማለት ነው። ይህን እንደ ዲስአድቫንቴጅ ልንይዘው እንችላለን። ሌላው እንደ ዲስአድቫንቴጅ የሚታሰበው ነገር ዛሬ ላይ ጥሩ ሁማናይዘር የተባለ ሶፍትዌር ነገ ላይ ጥሩ ላይሆን ይችላል። ምክንያቱም ኤአይ ዲቴክተሮችን በዛው ልክ ስማርተር እየሆኑ እየሄዱ ስለሆነ ዛሬ ላይ ሁማናይዝ ለማድረግ የሚሰሩ ሶፍትዌሮችን ኤአይ ዲቴክተሮች በዛው ደረጃ ትሬን ተደርገው ደርሰው ሊይዟቸው ይችላሉ ማለት ነው። እነዚህን ዲስአድቫንቴጆች ይዛችሁ ስቲል ኤአይ ሁማናይዘር መጠቀም ከፈለጋችሁ ኦልዌይስ ጀነሬት የተደረገውን ቴክስት በድጋሚ ለማየት መሞከር ያስፈልጋችኋል። በድጋሚ ራሳችሁ ያነበባችሁ ሪቫይዝ ማድረግ ይጠበቅባችኋል። ምናልባት ያላሰባችሁት አይነት ነገር እዛ ላይ ኢንክሉድ ተደርጎ እንዳታገኙ ማለት ነው። እነዚህ ኤአይ ሁማናይዘር ዌብሳይቶች የት ነው የማገኘው የምትሉ ሰዎች ካላችሁ ደግሞ ቴሌግራም ቻናሌ ላይ አብዛኞቹን ሊስት አድርጌላችኋለሁ። ከዛ ላይ ማግኘት ትችላላችሁ። @research solution ኢትዮጵያ የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። መልካም ጊዜ